ዛሬ ከቀኑ 9 ሰዓት በቦሌ ክፍለ ከተማ ወረዳ 1 የቤት ቁጥር 2333 ለጊዜው ማንነታቸው አልታወቁ ሁለት ግለሰቦች ተከራይተው በሚኖሩበት ቤት ውስጥ የፈንጅ ፍንዳታ መድረሱን የብሔራዊ መረጃና ደህንነት አገልግሎትና የፌደራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ገለጸ። በፍንዳታው ሁለቱ ግለሰቦች ህይወታቸው አልፏል። ጉዳዩን ያጣራ መሆኑን የገለጸው ግብረ ኃይሉ በምርመራ የደረሰበትን ውጤትም በቅርቡ ለህዝብ እንደሚያሳውቅ አመልክቷል። ህብረተሰቡ ቤትና መኪናዎችን በሚያከራይበት ወቅት የተከራዮችን ማንነት ከማወቁም ባሻገር ለፖሊስና ለጸጥታ ኃይሎች እንዲያሳውቅ አሁንም ግብረ ኃይሉ ጥሪውን በድጋሚ ያስተላልፋል።